በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተመስጦ ምን ማለት ነው? አንድ ሰው በአንድ ነገር ላይ ተመሰጠ ሲባል ይህ ሰው ነገሩን በቅርበት እየመረመረ እያጠናው እየፈተሸው ጥልቀቱን ለማየት እየተነተነ ነው ማለት ነው። ተመስጦ ማለት በሐሳብ ወይንም በመንፈስ ወደ ጥልቁ ምስጢር መነጠቅ ማለት ነው። ይህም ከተለመደው የእውቀት አይነት ወደ ከፍተኛው ደረጃ መድረስ ነው። እውቀቱም ከስሜት በላይ የሆነና ሁሌ አዲስ የሚሆን የመንፈስ ተድላና ደስታ ነው። በዚህ እውቀት ውስጥ መንፈሳዊ ምግብና ደስታ አለ። ተመስጦ አእምሮን፣ ልብና መንፈስን ከላይ ብቻ የሚገኘውን አምላካዊ እውቀት ለመቀበል ማዘጋጀት ማለት ነው። ወይንም በውስጥ ያለውን የመንፈስ ቅዱስ ስጦታ ለማነሳሳት መፍቀድ ማለት ነው። ለተመስጦ ጸጥታ፣ እርጋታ፣ ስሜትን መግዛትና መንፈስን ከሚያውኩ ማንኛውም ነገሮች መታቀብ አስፈላጊ ነው። የሰው ስሜት ከውጫዊ ሁከቶች ነፃ ሲሆን፣ ከስጋዊ ሐሳብ ሲላቀቅና ለመንፈሳዊ ስጦታዎች ራሱን ሲያዘጋጅ ተመስጦ ጥልቅና ስኬታማ ይሆናል። ለተመስጦ ስኬት የሚረዳው አንድን ነገር ለማወቅ ያለ ፍላጎትና አምላካዊ ነገር ላይ ማተኮር ነው። በጸሎት መመሰጥ። በጸሎት ውስጥ የሚመጣው ተመስጦ በግል ወይም በማኅበር ጸሎት ወይም በቅዳሴ ሊሆን ይችላል። ጸሎቱን በተመስጦ የጀመረ ሰው ጸሎቱ ጥልቅና የማስተዋል ብሎም ስኬታማ ይሆንለታል። አባቶቻችን ቅዱሳን የጸሎት ቃላትን በከንቱና ጥልቅ ባልሆነ መንፈስ ፈጥኖ ለመጨረስ ብቻ አይደግሙም ነበር። ምክንያቱም በዚህ በአፋቸው ውስጥ ካለው ጣዕመ ቃል የተነሳ አቋርጠው ወይም ፈጥነው ጨርሰው ሌላ ነገር ሊናገሩበት አይፈልጉም። የጸሎት መንፈሳቸው በሚሰጣቸው ኃይልና ጥንካሬ በተመስጦ ወደ እግዚአብሔር ተጉዘው በማስተዋል ይጸልያሉ። ቃላቱ የሚፈልቁት ከልባቸው መዝገብ ስለሆነ ሐሳባቸውና ቃላቸው የተለያየ አይደለም። በፊቱ ከሚቆሙት ከእግዚአብሔር ጋር ስለ መነጋገራቸው እንጂ ስለ ጸለዩት ሰዓት መርዘምና ማጠር አይጨነቁም። ብዙውን ጸሎት በፍጥነት በመጨረሳቸው መልካም የጸሎት መሥዋዕት እንዳቀረቡ ደስ የሚላቸው ሰዎች አሉ። ማር ይስሐቅ አንተን ሲመክርህ እንዲህ ይላል፣ አንተ ግን ለቃላት ቆጠራ በእግዚአብሔር ፊት አትቁም። በተመሳሳይ መልኩ ለመንፈሳዊ መዝሙርም እንደ ጸሎት ጥንቃቄ ማድረግ ያስፈልጋል። ከመንፈሳዊነት የወጡና ዓላማቸው እግዚአብሔር ያልሆኑ ማናቸውም ነገሮች ከተመስጦ ውጪ ስለሚሆኑ ከንቶች ናቸው። በጸሎት በመዝሙር የመመሰጥ ስጦታ ከሌለ ደግሞ የአባቶቻችንን የጸሎትና የመዝሙር ተመስጦ ከገድላቸው እንድትማር እመክራለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።